ኢትዮጵያንና ኤርትራን ትብብር የበለጠ ይጠቅማቸዋል እንጂ ታሪካዊ ጠላትነት ይሄ የቅራኔ ታሪክ የለንም ብዬ ልል አልችልም። ከይቅርታ ጋር ወደ ልደቱ ከመሄዴ በፊት ይልቃል ኮንቴክስቱን ለማስቀመጥ ፈልጌ ነው። አሁን ባለው የተቃዋሚዎች አሰላለፍ ሻዕቢያ እንደ አላይ መታየት አለበት ወይ እንደ አጋር መታየት አለበት ወይስ የሚል ነው ጥያቄ። ወደዚህ አጥበበን ማለት ነው። አዎ እኔ አጋር መሆን አለበት ባይ ነኝ። ምክንያቱም አሁን ባለንበት ሁኔታ ከኤርትራ መንግስት ኢትዮጵያውያን ራሳችን እስከተባበርን ድረስ ችግር አለብን። የህልውና ትግል አጋጥሞናል። የአማራ ህዝብ ከሻዕቢያም ሆነ ከኤርትራ ህዝብ ጋራ የሚያጣለው ምንም አይነት መሰረታዊ ነገር የለም። ከዛ ይልቅ አብይ ወጋሃለው ወደ ወስድባሃለው እያለ ያልተጠበቀ ሁኔታ የኢትዮጵያን ህዝብ ጦርነት ውስጥ ሊያስገባ ነው። ያልተጠና ያልታሰበ ዓለም አቀፍ ግንኙነትን ግምት ውስጥ ያላስገባ የጎረቤቶቻችንም የአገራችንን አጠቃላይ የፖለቲካም ሆነ የማህበራዊ የኢኮኖሚ መረጋጋትን ግምት ውስጥ ያላስገባ በጀብደኝነት የተመሰረተ ወደብ ፍለጋ ብሎ ጦርነት ሊለኩስ ጀምሯል። የኢትዮጵያንም ህዝብ እንደዚሁ በጦርነት በኦሮሚያም በትግራይም በአማራም ጦርነት አውጆ እያመሰ ነው ያለው። በአጠቃላይ ቀጠናውን እያመሰ ያለ መንግስት ነው ኢትዮጵያ ውስጥ ያለው እና ይህንን መንግስት በማስወገድ በኩል ራሳችንን ችለን ነገር ግን ይህንን ቀጠናውንም ሆነ ኢትዮጵያን ሀገራችንን ያመሰን ኃይል በማስወገድ በኩል መልካም ግንኙነትና ትብብር እንዳንድ ሀገር ሆኖ ቢደረግ በየትኛውም ሀገር እንደሚደረግ ጦርነት ሁሉ ይሄ ከሉዓላዊነት ጋር የሚገናኝ አይደለም። በራስ ውስጥ ጉዳይ መግባት አይደለም። የፖለቲካም የሚሊተሪም የአጠቃላይ ስትራቴጂያዊ ግንኙነት እንደሚያደርግ አካል ሁሉ ይሄ ለነጻነት የሚታገል አካል ኤርትራንም ሆነ የሻዕቢያን መንግስት በአጋርነት መያዙ ተገቢነት ያለው ተግባር ነው ብዬ ነው የማምነው። እሺ ልደቱ ቀደም ሲል በተነሱት